እንደምን አላችሁልኝ ባላችሁበት ሰላምታዬ ድረስ እያልኩኝ ዛሬ ደግሞ የምናሳያችሁ 6 በ10 የሆነ ሶኬት እንዴት እንገጥማለን የሚለውን ኖርማል ሶኬት ነው እንዴት እንገጥማለን የሚለውን እናያለን ማለት ነው። ዛሬ ደግሞ ይሄ ትምህርት ቤት ነው። ትምህርት ቤት ላይ የገጠምነው 6 በ10 የሆነ ሶኬት እንዴት እንደሚገጠም እናያለን ማለት ነው። ገመዱን ከተዛግጀ በኋላ በአውቶማቲክ ዋይር ስትራይፐር ከባለ 4 ጀምሮ በየአንዳንዱ በየአቅሙ አለው ማለት ነው መላጫ በየጥርሱ በየገመዱ ሳይዝ አስገብተን እንደዚህ በስትራይፐር እንለጣለን። ከዛ በኋላ ያመጣነው ሶኬታችን 3 ተርሚናል አለው እንደምታዩት ኒውትራል፣ ፌዝ እንደ ግራውንድ ማለት ነው። ይሄ የፌዝ ላይኑ ነው። ፌዝ ላይኑ ላይ ምን ይላል? ኤል ይላል ማለት ነው። እሱ ላይ አስገብተን ነው የምናስረው። ከዛ ከበሩን ታሳሪ ስለሆነ ምን እናደርጋለን? በዚህ ባያችሁት መልክ እናነሳና ከዛ በኋላ ምን የምናደርግ ይሆናል ማለት ነው። እንደዚህ እናስራለን ማለት ነው። ፌዙን ኤል ላይ አስገብተን እናስራለን ማለት ነው። ፌዙን ካሰርን በኋላ ምንድነው የሚቀረን ማለት ነው? ቀጣዩ ኒውትራል ዋየር ነው ማለት ነው። የኒውትራል ዋየሩንም እንደዚሁ ኤን ላይ አስገብተን እናስራለን። ይሄ ሶኬት 3 ነገር ነበር የሚያስፈልገው። ግራውንድ ያስፈልገው ነበረ። ግራውንድ ግን አልተሳበለትም። ይሄ ትክክል አይደለም፣ አግባብም አይደለም። መሳብ ነበረበት፣ ግን ያው ከበጀት አንፃር አልተሳበበትም ማለት ነው። ስለዚህ ከሰርም በኋላ ምን እናደርጋለን? በቢቴ እንደዚህ የ6 በ10 እስካቶላው ላይ በቡሎን እናስራለን ማለት ነው። ፊክስ ለማድረግ ማለት ነው። ምንድነው ከራሱ ጋር የመጣው ቡሎን ስለማይሆን ባለ 6 ቢቴ እንገዛና ወይም ደግሞ ስክሪው እንገዛና እንደዚህ በምታዩት መልኩ እናስራለን ማለት ነው። ልክ እንደዚህ አስረን ከጨረስን በኋላ ምን እናደርጋለን? ከበሩን አምጥተን እንደዚህ በዚህ መልኩ የምንገጥም ይሆናል ማለት ነው። እና 6 በ10 ሶኬትን በዚህ መልኩ ምን ማድረግ እንችላለን ማለት ነው፣ እናስራለን ማለት ነው። በነገራችን ላይ ሌላም አይነት ሶኬት አለ። ከበሩ በእንደዚህ መልኩ ሳይሆን በእያንዳንዱ የሚነሳ ማለት ነው። ስለዚህ ወደ መጨረሻ ላይ ያለ እሱንም እዩት፣ እስከ መጨረሻ ተከታተሉትና ሁለቱንም እንዴት እንደሚታሰር የማሳየችሁ ይሆናል ማለት ነው። ይህንኛው በዚህ መልኩ ነው የምናስረው ማለት ነው። ልክ እነዚህ ሶኬቶች አስረን ከጨረስን በኋላ ያው ፓወር ሰጥተን ምን ማድረግ ነው ማለት ነው። ቼክ አድርገን ለሚፈለገው ነገር የኮምፒውተር ላብ ነው ይሄ፣ ለኮምፒውተራቸው ይጠቀማሉ ማለት ነው። እና ልክ እዚህ ጋር እንዳያችሁት ምንድነው 3 ተርሚናል ያለው ብያቸዋለሁ ቅድም። ይሄ ቀዩ ላይን ኤል ላይ ይገባል፣ ቢጫው ላይን ደግሞ ኤን ላይ ይገባል ማለት ነው። ከለር ኮዱን በእርግጥ ትክክል አይደለም። ሁለቱም በሲንግል ፌዝ ቀይና ቢጫ ሲንግል ፌዝ ላይ ምንድናቸው ማለት ነው? ፌዝ ላይ ነው የምንጠቀመው ማለት ነው። ሲንግል ፌዝ ሲሆን ቀይ ለፌዝ ነው የምንጠቀመው፣ ኒውትራል ደግሞ ብላክ ነው ወይም ደግሞ ጥቁር ነው የምንጠቀመው ማለት ነው። ሌላኛው ደግሞ ግራውንድ የሎ ግሪን ነው የምንጠቀመው ማለት ነው። ይሄንን በዚህ መልኩ ምን እናደርጋለን ማለት ነው። ፊክስ ካደረግን በኋላ ልክ እንዳያችሁት ኒውትራሉን በኤን ላይ ተርሚናሎቹ ላይ አለ ማለት ነው። ፌዙን ደግሞ በኤል ላይ አድርገን ካስቀመጥን በኋላ ልክ ባያችሁት መልኩ ምን እናደርጋለን ማለት ነው። ፊክስ የምናደርግ ይሆናል ማለት ነው። ክዳኑ እንደዚህ ከድነን ለአገልግሎት እናዘጋጀዋለን ማለት ነው። እና በዚህ አጋጣሚ ሶል አዳማ ኤሌክትሪካል ወርክ ወይም ደግሞ ጀነራል ኤሌክትሪክ ወርክ ማሰራት የምትፈልጉ ጥያቄ ካላችሁ በየቤታችሁ መደወል ትችላላችሁ ማለት ነው። 0910 45 13 40 ለማንኛውም ጥያቄ እየደወላችሁ ስራችሁንም ማሰራት ትችላላችሁ። ምክርም ማግኘት ትችላላችሁ ማለት ነው። ማንኛውም ኤሌክትሪክን በተመለከተ ማለት ነው። ቅድም ያልኳችሁ ሶኬት ይሄኛው ነው ማለት ነው። እቺኛዋ ሶኬት ደግሞ ትንሽ ከዛችኛዋ ያው እንትኑ እንደየምርቱ እንደየብራንዱ ይለያያሉ ማለት ነው። ስለዚህ ይሄንኛው ደግሞ በምታዩት መልኩ ምን እናደርጋለን ማለት ነው። ኒውትራሉ ይሄኛው ተርሚናሉ ያው ነው፣ ምልክቱ ያው ነው። ኒውትራል ኤን ነው፣ ፌዝ ኤል ነው፣ ግራውንድ ደግሞ ያው የግራውንድ ምልክት ወይም ደግሞ ኢ ያለው ማለት ነው። ስለዚህ በዚህ መልኩ እናደርጋለን ማለት ነው። ከሰራን በኋላ ክዳኑን አይታችኋል። ያ ከበሩ ሙሉ በሙሉ ነው የሚነሳው። ይሄንኛው ግን 3 ኢንዲቪጁዋል ነው የሚነሳው ማለት ነው። ስለዚህ በዚህ መልኩ በፍላት ስክሪው ድራይቨር የራሷ መግቢያ ያላት አስገብተን ምን እናደርጋለን፣ ብዙም አያታግልም፣ ፍንቅል ብቻ ማድረግ ነው ማለት ነው። ስለዚህ ከዛ በኋላ ያው ታሳሪ ነው፣ ብሎንን ተጠቅመን የምናስር ይሆናል ማለት ነው። ልክ
አስረን ከጨረስን በኋላ ደግሞ ምን እናደርጋለን? ልክ እንደዚህ አስረን ከጨረስን በኋላ ክዳኑን ደግሞ ልክ እንገጥማለን ማለት ነው። መልሰን ምን እናደርጋታለን? ክድን የምናደርጋት ይሆናል ማለት ነው። እና ይሄንን ይመስላል። ይሄንን ይመስላል። ያው እንግዲህ ስለተከታተላችሁኝ በጣም ነው የማመሰግነው። እና ያው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አመሰግናለሁ። እወዳችኋለሁ ማለት ነው። ልክ እችን 11 እንደጨረሰ ምን እናደርጋለን ማለት ነው? ክዳን አስከደናለች ማለት ነው።